ራችሁ የቻናል የቤተሰቦች ይጥሉ ይጋሁን አልሐምዱሊላህ። እንደምታዩት የሚመስል ድንች ወይም ደግሞ ኮራት ለጣጥ የሚሉትን የአረቦች ለራት የሚቀር ያለ አሰራር በዚህ መልኩ ሰርቼዋለሁ። ከወደዳችሁ ቪዲዮ ከመጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ውድ ተመልካቾቼ እዚህ ጋር እንደምታዩት በዚህ መልኩ ድንቹን ከታትፌ ከነቆዳው መቀቀል ይቻላል፣ ግን እኔ ቶሎ እንዲበስልልኝ ስለምፈልግ በዚህ መልኩ ከታትፌ ጨመርኩኝ እና ትንጥዬ ጨው አደርግበታለሁ ማለት ነው ለጣዕሙ። እንደምታዩት የጊዜ የሚወስድ ነገር ስላልሆነ በዚህ መልኩ በደንብ በስሏል። አሁን አጠንፌ ውሃውን ደፈጥጣለሁ ነው ምንድን ነው የሚባለው እና በዛ አድርጌ ማሳያችሁ ይሆናል። በደንብ በስሏል። ቀጣይ ግባት አብራችሁን ሆኖ ማሳያችሁ ይሆናል። ድንቹ በዚህ መልኩ በስሎ ካጠነፈኩኝ በኋላ በዚህ አይነት መደፍጠጫ ነው የምደፈጥጠው ማለት ነው። እንደዚህ በደንብ እንዲደቅልኝ እንደዚህ አደርገዋለሁ ማለት ነው። አሁን አንድ እጄ ስለማይመቸኝ ካሜራ ያው በአንድ እጄ ነው የምቀርጸው። ስለዚህ በደንብ ደፍጬው እመጣለሁ ማለት ነው። እመለሳለሁ። በዚህ መልኩ ደፍጬዋለሁኝ። በጣም ለስለስ ያለ ነው የሚሆነው። አያችሁት? በዚህ መልኩ ማለት ነው። እና ይሄን ይመስላል። መጨረሻ ደግሞ እንደ ኳስ በሉት እንግዲህ አድበል ብዬው እመጣለሁ። ክብ ክብ ማለት ነው። አድበል ብዬ ያው ፍሮን ውስጥ ነው የምጨምረው፣ መጥበሻው ላይ ወይም ደግሞ ማብሰያው ላይ ዶሮ ማብሰያው ቃይ ላይ እንደዚህ ዘይት እጨምራለሁ በትንሹ ማለት ነው። እዚህ ጋር ታጥቦ የተዘጋጀ ዶሮ በዚህ መልኩ ጨምራለሁኝ። ዘይቱ ሳይሞቅ ነው የጨመርኩት፣ ምክንያቱም ዶሮ አጥቤ እርጥቡን ስለሆነ ያለው እንትን ይላል ማለት ነው፣ ይንጣጣል የሆነ ዘይቱ በጣም ሲሞቅ ማለት ነው። እና ዘይቱ ያው ለጣዕም እንዲሆነው ነው ያደረኩት እንጂ ወይም ደግሞ በኋላ ሲበስል ድስቱን እንዳይዝብኝ እቃውን እንዳይዝብኝ ፈልጌ ነው እንደዛ ያደረኩት። እና በጣም አስፈላጊ ሆኖ አይደለም ዘይቱ ለዶሮውን ማለት ነው። እና አብራችሁን ሆኖ መጨረሻውን ማሳያችሁ ይሆናል። በዚህ መልኩ አጥቤ ያዘጋጀሁትን ዶሮ ጨመርኩኝ። ቀጣይ ግብአት የማሳያችሁ ይሆናል። እስከ መጨረሻ አብራችሁን ሆኖ የምሰራው አረቦች የሚወዱት ቦጣጥል ተልኮራ ወይም ደግሞ ይሄ ያለ አይደለ ድንች በዶሮ ነው የምሰራው ማለት ነው። አብራችሁን ሆኖ እዚህ መልኩ የጨመርኩትን ዶሮ የራሱ ውሃ እስኪጨርስ ድረስ አበስለዋለሁ። ምንም አይነት ውሃ ሳልጨምር በራሱ ማለት ነው። እንዳያያዝብኝ ወይም ደግሞ እየጓጎለ ነገር እንዳይሆን ቶሎ ቶሎ አማስለዋለሁ ማለት ነው። ቶቼ እንደምታዩት ዶሮ በዚህ መልኩ እየበሰለ ነው። ምንም አይነት ውሃ ሳልጨምር በራሱ ውሃ በዚህ መልኩ አበስለዋለሁ ማለት ነው። ዶሮውን በዚህ መልኩ ካበሰልኩኝ በኋላ እንደምታዩት የራሱ ውሃ ራሱ መጥቶ ጨርሷል እንግዲህ። እና አሁን ያዘጋጀሁት ሽንኩርት አለ ከላይ ጨምራለሁ ማለት ነው። በነገራችን ላይ እንደቀለላችሁ መስራት ትችላላችሁ። መጀመሪያ ሽንኩርቱንም ጠብሳችሁ መጨመር ትችላላችሁ። እንደዚሁም ዶሮ ትንሽ ከበሰለላችሁ በኋላ መጨመር ይቻላል። እኔ ግን የሚሰራው የሚቀልኝ በዚህ መንገድ ነው። በዚህ መልኩ አድቅቄ የከተፍኩት ወይም ደግሞ በትንንሹ እንደዚህ የከተፍኩት ሽንኩርት በዚህ መልኩ ጨምራለሁ ማለት ነው። አሁን ከዶሮ ጋር አብሮ ይጠበሳል እንግዲህ። ታዩት ሽንኩርትና ዶሮውን በዚህ መልኩ እየተጠበሰልኝ ነው። እና ቀጣይ የምጨምረው ግብአት አለ ምንም አይነት ቅመም ሳልጨምር
ቃራ ወይም ደግሞ በአረብኛው ፍልፍል ባረድ የሚባለው በዚህ መልኩ ከትፌ እንጨምራለሁኝ ማለት ነው። ብዙ ሰዓት አይፈልግም። ትንሽ ደቂቃ ስለሆነ የማቆየው መጨረሻ የምጨምረው እሱ ነው። እንደምታዩ ብዙ ነገር መጨመር ይቻላል፣ ግን እኔ በዚህ ግብአት ብቻ የምሰራው እና የተለያዩ ነገሮችን ጨምረው ነው የሚሰሩት ብዙዎቹ ማለት ነው። እና እኔ ከዚህ ውጭ ሌላ ግብአት የለኝም። ሲቀጥልም ቤተሰቦች የሚፈልጉት ይሄ ብቻ ነው እና በዚህ መልኩ እነሱ በሚወዱት መልኩ ነው የምንሰራው እና በዚህ አይነት በጣም ብዙ አይነት አሰራር አለው እና ልላቸው ፈለኩት እንደ ቤታችን ነው የምንሰራው። ይሄን ይመስላል። ቀጣይ የምጨምራቸው ቅመሞችን ማሳያችሁ ይሆናል። አብራችሁ ይሆናል። በዚህ መልኩ ይሄንን ትንሽ ደቂቃ ካበሰልኩኝ በኋላ ምንም አይነት ነገር ሳልጨምር ቅመም ጨምራለሁ ማለት ነው። የጨመርኩት ጥንት የእርድና የዶሮ ቅመም ከዛ በርበሬ ነው የጨመርኩት። ጨው በደንብ አማስዬ እመለሳለሁ። እንዲበስልልኝ እንዲከድነዋለሁኝ ማለት ነው። ቺዝ ጨምሬያለሁኝ ወይም ደግሞ ጅብን ግላስ ማለት ነው። ይሄንን በዚህ መልኩ በደንብ አማስዬ እመለሳለሁ። መስል ያኔ በአንዴ አንድ ስራ ለመሰራት ያህል እዚህ ጋር ኩኪንግ ክሬም ጨምራለሁ። ይሄንን ማለት ነው። በዚህ መልኩ አንድ ላይ አማስላቸዋለሁ ማለት ነው። ነጩ ነው የሚሰራው በሌላ ቦታ። የኔ ሰዎች ትንሽ የሚያቃጥል ነገር ስለሚፈልጉ ነው በርበሬ የጨመርኩት ማለት ነው። ለዛ ነው ከለሩ በዚህ መልኩ የሆነው እንጂ ብዙ ጊዜ ነጭ ነው። እንደምታዩት እዚህ ጋር ያው ጨው አንሶት ስለነበር ጨምሬ ነው። ይሄን ይመስላል። ከዚህ በላይ ስለማላበስለው ያው ሶሱ በዚህ መልኩ ሰርቼ ጨርሼዋለሁ። እኔ በዚህ መልኩ ነው የማዘጋጀው ሁሌም ማለት ነው። እና ይሄን ይመስላል። አሁን ከላይ የማፈስበት እንትን ክሬም እሰራለሁ። አብራችሁ ሆኖ በጣም በቀላል መንገድ ማለት ነው። ሁለት ግብአት ብቻ በመጠቀም ነው የምሰራው። ቺዝ ጨምሬያለሁኝ ማለት ነው። እዚህ ጋር እንደምታዩት ደግሞ ክሬም እጨምራለሁ፣ የምግብ ክሬም ማለት ነው። እዚህ ጋር በጥንጥዬ ድስት ጅብን ወይም ደግሞ ቺዝ በዚህ መልኩ ጨምሬያለሁኝ እና የምግብ ክሬም ጨምሬ ማለት ነው። እነዚህ ሁለቱም በጥንጥዬ እሳት በጣም በትንሹ ለትንሽ ደቂቃ እንተገጥቀዋለሁኝ ማለት ነው። ከዛ ከላይ የማፈሰው ነው ማለት ነው። ኦቨን ውስጥ ለመጨመር በእንደዚህ አይነት ሳህን ላይ አደርገዋለሁኝ ማለት ነው። ከዛ በኋላ ነው ድንቹ ቀደም ያዘጋጀሁት የነበረውን እንደ ኳስ ካልበለበልኩት በኋላ በዚህ እደረድረዋለሁኝ ማለት ነው። መልኩ እንደምታዩት ሁሉንም ቦታ አዳርሼ ይመለሳለሁ። በዚህ መልኩ ሁሉንም እኔ በምችለው አቅም በዚህ መልኩ አድበል ብዬ ጨርሻለሁኝ። መጨረሻ ደግሞ ክሬሙን ከላይ አድርጌ ፍሮን ውስጥ ወይም ደግሞ ኦቨን ውስጥ ጨምረዋለሁኝ። አብራችሁም ሆኖ እስከ መጨረሻው ማሳያችሁ ይሆናል። ውድ ተመልካቾቼ እንደምታዩት እዚህ ጋር ቅድም ያዘጋጀሁትን ክሬም በዚህ መልኩ ነው እንደዚህ የምጨምረው ማለት ነው። ከላይ ማለት ነው። እና ሁሉንም ጨምሬ እመለሳለሁኝ። በምታዩት መልኩ ክሬም በዚህ መልኩ ሁሉም ቦታ አዳርሸዋለሁኝ። ከዛ እዚህ ጋር ያዘጋጀሁት ሌላ ግብአት አለኝ። አብራችሁም ሆኖ እስኪ እያጸዳዳሁኝ ነው። ከላይ ፍሮን እንትን ጋዙ ምናምን ሲነካው እሳቱ ሲነካው እንዳይጠቁርብኝ ወይም ደግሞ ያረረ ነገር እንዳይሆን ማለት ነው። ከዛ እዚህ ጋር ያዘጋጀሁትን
ቺዝ ወይም ደግሞ ሞዘሬላውን ይሄንን በዚህ መልኩ ጨምራለሁኝ ማለት ነው። ይሄ ለማያያዝ ያህል ነው ማለት ነው። እንዴ ሁሉንም ግብአት ጨምሬ እመለሳለሁኝ። እስከ መጨረሻ አብራችሁን ሆኖ ተመልካቾቼ እንደምታዩት በዚህ መልኩ ጨርሻለሁ። እንዴ ደርድሬ ሁሉንም ነገር በዚህ መልኩ ጨርሻለሁ። አሁን ላይ ፍሮን ውስጥ ልጨምረው ነው ወይም ደግሞ ኦቨን ላችን ላይ እንጨምረዋለን። አብራችሁ ሆኖ መጨረሻውን እንደምታዩት ከዚህ በላይ ያው ካቆየሁት ሁሉንም ነገር የበሰለ ነገር ስለሆነ ትንሽ ቺዙን ወይም ደግሞ ይሄ ከላይ የጨመርኩት ሞዘሬላውን እንዲቀልጥልኝ ስለፈለኩኝ ስለነበረ ነው። እና ሁሉንም የበሳሰለ ነገር ስለሆነ የጨመርነው ብዙ ሰዓት ላይ አናቆየውም። በዚህ መልኩ እንዲህ ቀይ ሲሆንልኝ አወጣሁት ማለት ነው። ወርቃማ ከለር ሲይዝ እንደዚህ አበረታቱኝ። ሀሳብ አስተያየታችሁንም አስቀምጡልኝ። እኔ የሚሰራው በዚህ አይነት መንገድ ነው። እናንተም የምትሰሩትን ሼር ብታደርጉኝ፣ የተሳሳትኩትን ሀሳብ አስተያየታችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ይሄን ይመስላል መጨረሻውም። ራችሁ የቻናል የቤተሰቦች ይጥሉኝ ይጋሁን አልሐምዱሊላህ። እንደምታዩት ይሄን የሚመስል ድንች ወይም ደግሞ ከወራት ለጣጥ የሚሉትን የአረቦችን ለራት የሚመስል ያለ አሰራር በዚህ መልኩ ሰርቼዋለሁ። ከወደዳችሁ ከመጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።